ተጠብቆ ያን ትምህርት ወደ ዓለም ገበያ መቅረብ አይችልም። የሚገባም የሚወጣም ደህንነቱ አስጊ ይሆናል ማለት ነው። ስለዚህ ይሄንን ደህንነቱን አስጠብቆ ወደ ዓለም ገበያ ለማቅረብም የንግዱን መስመር ጤናማ ለማድረግ ትልቅ የራስህ የሆነ የባህር በር ያስፈልጋል ማለት ነው። ስለዚህ እነኚህ ሪዝኖችን ስናወራ ሌሎችንም ማውራት ይችላል። ከታሪክ ጋር ተያይዞ ማውራት የምንችላቸው ነገሮች ከአሁን በፊት አሰብ የማን አካል ነበረች፣ እንዴትስ ነበረ የሚለው ነገር ማለት ነው። የ30 ዓመት ታሪክ ነው ኢትዮጵያ አሰብን ያጣችበት ማለት ነው። የቅርብ ጊዜ ታሪካችን ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ የምናነሳቸው ነገር አሉ። ከዘር ጋር ተያይዞ የምናነሳቸው ነጥቦች አሉ። ኢቨን እስከ ቅርብ ጊዜ ድረስ የአፋር ስልጣኔ ከኤርትራ ድረስ ተመቶ ኢትዮጵያ ላይ ነበር የሚመርጡት የነበረው። ስለዚህ አንድ ማህበረሰብን ለሁለት ከፍለን አንዱን የባህር በር ያገኝ አድርገን አንደኛውን ደግሞ ባህር በር ያሳጣንበት አንድ ዝርያ ያላቸውን አካላቶች ራሱ ይሄ ሲታይ አንፌር እንደሆነ ይታወቃል ማለት ነው። ስለዚህ የግድ በአሁኑ ሰዓት ላይ የባህር በር ያስፈልጋት ያላል። በዛ ይሄ የኢኮኖሚ ሪፎርም ያመጣውን ለውጥ የህዝብ እድገቱ 130 ያህል ፖፑሌሽን ይዛ በዓለም ላይ ይሄን ያህል ቁጥር ይዛ ላንድ ሎክድ የሆነች ሀገር ከኢትዮጵያ ውስጥ የለችም ማለት ነው። ስለዚህ በጣም ብዙ ሰው እየተጎዳ ነው ማለት ነው። አንፌር የሆነ በጣም ጥቂት በሚባሉ ሰዎች ማለት 5 ሚሊዮን የማይበልጡ ሰዎች ይሄንን አክሰስ አግኝተው 130 ሚሊዮን የሚደርሱ ሰው ደግሞ ይሄን አክሰስ ማጣት አንፌር ያልሆነ ነገር ነው። ስለዚህ አሁን ወቅቱ በቃ ይሄ ነገር ተችሎ አብጦ የመጣበት ሁኔታ ነው ማለት ነው። ስለዚህ ይሄንን በተገቢ መንገድ ሃንድል ካላደረግነው በኋላ በራሱ ሰዓት የሚፈነዳበት ሁኔታ ይኖራል ማለት ነው። ስለዚህ በተገቢ መንገድ በዲፕሎማሲ ስራችን ይሄንን አክሰስ ማግኘት ኢትዮጵያ ነባት። ሪዝኖች አሏት፣ አሳማኝ የሆኑ ምክንያቶች አሏት የምትጠይቅበት። ይሄንን አሳማኝ የሆነው ምክንያት ደግሞ በምን አይነት መንገድ ነው የምትፈጽመው በምንድን ፍጹም ሰላማዊ በመሆነ ሰጥተው በመቀበል ሁለቱንም የአገራቶችን ተጠቃሚ በሚያደርግ ሁኔታ ነው። አሁን አንዳንድ ውዥንብር ለመፍጠር ከጦርነት ጋር የሚያያዙ የጦረኛ ህዝብ ይሄ በጣም እዚህ በተለይ ቲክቶክ መንደር ላይ ከፍተኛ የማወናበድ ስራዎች እየተሰሩ ነው ማለት ነው። እነኚህ ነገሮች መጥራት መቻል አለበት። አንድም ጊዜ መንግስት እንደ መንግስት፣ ህዝብም እንደ ህዝብ አንድም ጊዜ የጦርነትን አማራጭ ያመጣበት ሁኔታ የለም ማለት ነው። ፍጹም ሰላማዊ በሆነ ሰጥቶ በመቀበል ሁለቱንም አገር እኩል ተጠቃሚ የሚሆንበት በጋራ ተያይዘን የምናድግበትን አቅጣጫ የነደፈ ነው የባህር በር ጥያቄያችን እንጂ በጦረኝነት ወይም እኛ ብዙ ህዝብ ነን ስላል አንድን ሀገር ሄዶ የመውረድ አስተሳሰብ በማንም ዘንድ እኔ እስካሁን ድረስ አልሰማሁም ማለት ነው። ስለዚህ ይህን አቋማችንን ይዘን ወደፊት ይህንን የባህር አክሰስ የምናገኝበትን ሁኔታ ሁሉም ሰው መስራት መቻል አለበት የሚል ሀሳብ ለመስጠት ነው። በኋላ መለስበታለን። ሌሎችም እድል ስጥና። በጣም አመሰግናለሁ የተከበሩ ሰሚራ። አይ ቲንክ የተከበሩ ከዲጃ ተናግረው ከዲጃ ነው መሰለኝ ስማቸውን እንዳልተሳሳት የተከበሩ ከዲጃ የቋሚ ኮሚቴም አባል የፓርላማም አባል ናቸው። መቼም ተሰምቻለሁ። ኔትወርክ ዛሬ ያስቸግራል። ሙሉ በሙሉ ይሰማ ነበር፣ በጥራት ነበር የሚሰማው። ትንሽ የኔትወርክ ችግር አለ። የተከበሩ አቶ ሞጋ የፓርላማ አባል ናቸው። የተከበሩ ዶክተር ፈቲ የህዝብ ተወካዮች የኢትዮጵያ ህዝብ ተወካዮች ምክር ቤት አባል ናቸው። የተለያዩ ቋሚ ኮሚቴዎች ውስጥም ያሉ ናቸው። የተከበሩ ኢሳቦሩም እንደዚሁ የቋሚ ኮሚቴ የፓርላማ የህዝብ ተወካዮች አባል ናቸው። እዚህ ጋር የምታያቸው የፓርላመንት አባሎች ናቸው፣ የህዝብ ተወካዮች ናቸው። ብትችሉ የተከበራችሁ የህዝብ ተወካዮች ስማችሁ ብቻ እና ድምጻችሁ ብቻ እንዳይመስላቸው፣ ኔትወርካችሁ የሚፈቅድ ከሆነ ካሜራችሁን ኦን አድርጋችሁ መናገር ከቻላችሁ አበረታታለሁ። አናስገድድም። አንዳንዶቻችሁ ፊልድ ላይ እንዳላችሁ እናውቃለን። ዶክተር ፈቲ ሞዴሬተር ሰጥቻለሁ ሰዎችን ማየት እንድትችል። ቴንክ ዩ ዶክተር ፈቲ። ካሜራችሁን ኦን ማድረግ የሚመቻችሁ ሰዎች ዶክተር ሮባም እንደዚሁ ካሜራ ኦን አድርጋችሁ መናገር የምትችሉ ከሆነ እንደዛ እንድታደርጉ ከታላቅ አክብሮት ጋር አበረታታችኋለሁ። ምን አሉኝ? አለን ይሰማል፣ ድምጽ አለን ይሰማል። ኔትወርክ ትንሽ ያው እንግዲህ የማታ ኔትወርክም ነው እንቅስቃሴም ላይ ናቸው። የዶክተር ፈቲ ግን በጥሩ ሁኔታ ነው የሚሰማው። ፎቶም ጥርት ባለ መልክ ነው እየመጣ ያለውና ቴንክ ዩ
ኢሳቦሩ የሆነ ነገር ያሉ መስሎኝ ነበር። የተከበሩ ኢሳቦሩ ኔትወርክ ተቋረጠ መሰለኝ። ኦኬ ዶክተር ፈቲ አንተን ወደ መሀል ላድርግህና ኤክስፓንድ ላድርግህና እስቲ አንተ ተወሰነ አስተያየት ስጠንና ያለውም አይ ቲንክ ወደ ወጣ ብለህ ነው ያለው ከከተማና እዚህ የምታውቋቸው ሰዎች ብዙዎቻችሁ አሁን የምናየው እዚህ ወደ 450 የሚሆን ሰው 445 ሰው አለ። ብዙ ጊዜ ዶክተር ፈቲ ጋር ነው የምናዘጋጀው ይሄን ፕሮግራም። ዶክተር ፈቲ ፊልድ ላይ ስለሆነ ነው ዛሬ እዚህ የተሰበሰብነው። ብዙዎቹ ላያውቁም ስለሚችሉ የኔ ፎሎወር የሚለው ቃል እንኳን ትንሽ ይከብደኛል። እኔን የሚያውቁ ሰዎች ብቻ ያሉበት ሁኔታ ካለ ለዛ ነው የምናስተዋውቀው። የተከበሩ የምናበዛባችሁ ደግሞ እነኚህ እውነትም በህዝብ ተመርጠው የቀረቡ ናቸው። እንደናንተ እኔን በታፍታፍ እንደመረጣችሁኝ አይደለም። በህዝብ ተመርጠው ተወካዮች ምክር ቤት ውስጥ ህዝብ እና ሀገር የሚያገለግሉ ናቸው። ዛሬ ስለመጣችሁ ደስ ብሎኛል። ዶክተር ፈቲ 5-10 ደቂቃ ባነሰ ጊዜ ውስጥ ሀሳብህን ግለጽልን። እሺ አያና በጣም ነው የማመሰግነው ይህንን መድረክም ስላዘጋጀህ። ከዚህ ባለፈ ደግሞ ለሀገራችን የምታደርገው ብሔራዊ ጥቅሟን እንድታስከብር ኢትዮጵያ መብቶቿ እንዲከበሩ በአስተሳሰብ በመመካከር ሀሳብህን በተለያዩ ሚዲያዎች ታቀርባለህ። በጣም በጣም ክብር አለኝ። በጣም ነው የማመሰግንህ። በዚሁ ቀጥል፣ ግፋበት፣ ከአንተ ብዙ እንጠብቃለን ነው የምለው። ዛሬ እዚህ ምሁራን እንዲሁም የፌዴራል ህዝብ ተወካዮች ምክር ቤት አባላት አሉ፣ የተለያዩ አመራር ላይ ያሉም አሉ። ዛሬ ተመልካቾቻችን ወይ አድማጮቻችን እነሱንም የከበረ ሰላምታይን ለእነሱም ማቅረብ እፈልጋለሁ። እዚህ መጥተው ጊዜያቸውን ሰውተው ለዚህ በሀገራዊ ጉዳይ ላይ ለመነጋገር፣ ለመመካከር፣ ሀሳብ ለመቀያየር የህልውና ጉዳይ ስለሆነ ሁላችንንም ኢትዮጵያውያን እያንዳንዱን ኢትዮጵያዊ ህይወት ላይ ተጽዕኖ የሚያሳድር ጉዳይ ነው። የኢትዮጵያ ባህር በር ጥያቄ እንደምናውቀው ቁጭት ያለበት ነው። ስለ ኢትዮጵያ ባህር በር አለመኖር በጣም በርካታ ውይይቶች ሲደረጉ ነበር። ያንን አንደኛ ግንዛቤ ማስጨበጡ መቀጠል አለበት። አንዳንድ ሰዎች አሁንም አሉ ባህር በር ሲባል በቃ ኮንሰፕቱ ብዙም ጠቀሜታው ያልገባቸው አሉ እና ያንን ግንዛቤ ከመፍጠር አንጻር ነው አንዱ ዓላማ ይሄ መድረክ የተዘጋጀው። ይህንን ግንዛቤ ማስጨበጥ መወያየት ለምን ታፍኖ የቆየ ጉዳይ ነው። ለብዙ ዓመታት ከ30 ዓመት ኦልሞስት በላይ በዚህ ርዕስ ላይ ማንም እንዲወያይ ባለፉት ስርዓታት የነበረበት ሁኔታ ተሰብሮ አሁን ላለፉት 2 ዓመት በተለይ ክቡር ጠቅላይ ሚኒስትር ፌድሪ ዶክተር አብይ አህመድ ይህንን ወደ አጀንዳ ካመጡበት በኋላ በሚዲያ ምሁራን፣ መንግስት አመራሮች ከክቡር ጠቅላይ ሚኒስትሩ ጀምሮ ማለት ነው፣ ዲያስፖራው አያና አንተም አለህበት፣ ሌሎችም አሉ፣ ማህበረሰቡ በጠቅላላ እየተወያየ ነው። እኛም አሁን እያልን ያነለው እንወያያለን፣ እንመካከራለን፣ ሀሳብ እንለዋወጣለን፣ ግንዛቤ እናስጨብጣለን። ኃላፊነትም አለብን። አንዱ ያለውን እውቀት ለሌላው ያካፍላል። በዚህ ጉዳይ